አንድ አውሮፕላን ኦፊሻሊ ሰዎችን ወይም ደግሞ ካርጎ ማጓጓዝ ከመጀመሩ በፊት ማለፍ የሚጠበቅበት 3 ነገሮች አሉ። የመጀመሪያው ፕሮቶታይፕ ኤርክራፍት ቴስት ይባል ወይም ደግሞ ሰርቲፊኬሽን ነው። ይሄኛው ለምሳሌ ቦይንግ 737 ከሆነ ከነዛ ውስጥ ከብዙዎቹ ፕሌኖች ውስጥ አንዱ ይወሰድና በተለያየ ኮንዲሽኖች ውስጥ ተፈትኖ ካለፈ ያን ሰርቲፊኬት ያገኛል ማለት ነው። ሁለተኛው ደግሞ ፕሮዳክሽን ኤርክራፍት ቴስት ፍላይት ይባላል። ይሄ ደግሞ እያንዳንዱ አውሮፕላን ለምሳሌ 737 ከሆነ እያንዳንዱ አውሮፕላን ይበራል ማለት ነው። ልክ ወደ ስራ ከመውጣቱ በፊት ሁሉም አውሮፕላን ተፈትኖ ማለፍ አለበት፣ አንዱ ብቻ ሳይሆን ማለት ነው። ለምሳሌ መኪና ሲሆን ከብዙዎቹ ልክ እንደ ፕሮቶታይፕ ነው አንዷ ይወሰድና ለምሳሌ ቶዮታ ኮሮላ ከሆነ ኮሮላው አንዱ ይነዳል ከመቶ ሺዎች ውስጥ፣ ከዛ መቶ ሺዎቹ ለገበያ ነው የሚውሉት። አውሮፕላን ላይ ግን ይሄ አይሰራም። እያንዳንዱ አውሮፕላን ወደ በረራ ከመውጣቱ በፊት ፈተናውን ማለፍ አለበት ወይም ደግሞ መብረር አለበት ማለት ነው በካምፓኒው ይሄኛው። ሶስተኛው ደግሞ ኤርላይን ፍላይት ቴስት የሚባል ለምሳሌ ኢትዮጵያ አየር መንገድ አንድ አውሮፕላን ሲገዛ ቦይንግ ሞከረልኝ ብቻ ብሎ አይቀበልም ማለት ነው። የራሱን ፓይለቶች ደግሞ ይዞ ሄዶ ደግሞ ያን አውሮፕላን አብረሮ ቴስት አድርጎ ነው ማለት ነው የሚወስደው ማለት ነው። ስለዚህ ያው ይሄን ለማሳወቅ ነው። ፎሎ እያደረጋችሁኝ ይመቻችሁ።